አድማጭ ተመልካቾቻችን እንዴት ናችሁ? በያላችሁበት ሰላማችሁ እዝት ይበል። ዛሬ የማሳያችሁ ሜካፕ እንግዲህ እንደሚከተለው ነው። በመጀመሪያም ኖርማል የሆነ ቅንድብ ነው የምንሰራው። በነገራችን ላይ አቀማመጤ ስላላማረኝ ልቀይረው ነው። አቀማመጤ ጥሩ አይደለም፣ ምክንያቱም ከፊት ለፊት ላይ ታለ፣ ግን ነው አይነት ኦኬ ችግር የለውም እና ቅንድቤን በናቹራል ነው የምሰራው። ይሄም እንግዲህ ጌል ነው ያያችሁ፣ ማበጠር ብቻ ነው እና ለረጅም ሰዓት በጣም ይቆያል። ጌሎች ናቸው፣ ናቹራል ነው ብያችኋለሁ። ቅንድቤን በናቹራል ነው የምሰራው። ይሄ ጌል ነው፣ ለረጅም ሰዓት ይቆያል። የራሴን ቅንድብ ነው የማበጠረው። በተለይ በአሁኑ ሰዓት ብዙ ጊዜ ብዙዎቹ እንደዚህ ነው የሚሰሩት እና በተናል ልካል ኔክስት የሚቀጥለውንም እንደዛ ማለት ነው። እንዲመቸኝ እንደዚህ እናደርገው። በነገራችን ላይ ካልፈጠነ በስተቀር ጌሉ በጣም ይደርቃል ቶሎ እና ይሄንን እንዲህ በማድረግ ላይ ያለውን ፀጉር በማበጠር ብቻ ነው የምናሳምረው። እና ጌሉ መታረጉት እንደዚህ አስተኝታችሁ ነው ብሩሹን ማለት ነው። እንደዚህ በማስተኛት ከዛ ይሄንን ደስታ ተሳራችሁ። ይሄንንም እዚህ አካባቢ ብዙም ፀጉር የለኝም። እነዚህ ፀጉሮች ግን ለማስተኛት እሞክራለሁ እንደዚህ ማለት ነውና በራሴ ፀጉር ማደርገው ይሄ እንግዲህ ማለት የራሴ ነው፣ የራሴ ፀጉር ነው። በጌል ነው ያስተኛት ማለት ነው። ከዛ ፋውንዴሽን ወስደና እዚህ አካባቢ ያለውን በጣም ኖርማል እና ሲምፕል የሆነ ሜካፕ መስራት ስለምፈልግ በፋውንዴሽን እና በኮንሲለር ከፈለጋችሁ እዚህ ጋራ እንደዚህ ማለት ትችላላችሁ። ይሄንንም እንደዛ፣ ምክንያቱም ሲምፕል የሆኑ ሜካፖችን መስራት ስለምፈልግ ነው። ሲምፕል ይሆናል። የቀደም ዕለት አሰረች ዲጂ አሳየኝ ስላላችሁኝ ነው። እና ይሄኛው ደረስ ሰራላችሁ። ይሄን እንደዚህ አድርጋችሁ ሰራላችሁ ማለት ነው። እንዴት እንደሚያምር ፕራይም ትቀባላችሁ። ፕራይም ቀስ እያልኩት የምቀባው እንደዚህ ትንሽ አንድ 30 ሰከንድ ምናምን ቆያለሁ። ሰከንድ ከቆየው በኋላ ፊቴን ፋውንዴሽን እቀባለሁ ማለት ነው። የምቀባውን ፋውንዴሽን ደግሞ አሳያችኋለሁ ያደርግና ከተቀባው በኋላ ደግሞ ለኮንቱር የሚሆን ከኤር ብሩሽ ይሄንን እንቀባለን። ይሄን እንቀባለሁ ከፊቴ ጋር ከኤር ብሩሽ ኮንሲለር እንቀባለሁ። በመቀጠል ጠቆር ያለ ኮንቱር አረጋለሁ ማለት ነው። መጨረሻም ፋውንዴሽኑን በመቦረሽና ብለንድ በማድረግ በሁለት አይነት ብሩሾች እሰራዋለሁ ማለት ነው። በመጀመሪያ የምሰራው ከፋውንዴሽኑ ነው የምጀምረው። ፋውንዴሽኑ ሲጀምር ወደ ላይ ነው የምጀምረው። ከዛ እንዲመጣላችሁ
ቻፕ ቻፕ ነው ማድረግ። ይሄንን ወደ ኮንሲላው መጣለው። ከዛ በኋላ ግን ተመልሼ ወዴት ነው የሚሄደው? ወደ ፋውንዴሽን ነው የሚሄደው። እንዳልኳችሁ ወደ ላይ መቀባቱ ትንሽ አማራጭ አለው፣ ምክንያቱም ቆዳችን የበለጠ እንዳያረጅ። ምክንያቱም በየቀኑ ሜካፕ በተቀባን ቁጥር ቆዳችንን ወደታች በምንቦርሽበት ሰዓት የፊታችን ሴል ቀድሞ በመድከምና በመሞት እርጅናችንን ያፋጥናል ማለት ነው እና ብሩሽ እቀይራለሁ ማለት ነው። ብሩሽን የምቀይረው ለምንድን ነው? ብልንድ ብዙ ፀጉር ስላለው ብልንድ ያደርጋል። እዛ ነው የምቀይረው። ከዛ በመቀጠል ወደ ኮንሲላው እንሄዳለን ማለት ነው። አሁን ኮንሲላው ጋር ነኝ ያለው። ኦኬ ኮንሲላውን ነው የምቀባው። ኮንሲላውን እንዳልኳችሁ ታፕ ታፕ ነው የማደርገው እዚህ ጋር። ኦኬ እንደዚህ እዚህ ጋር ሳልነካው ማለት ነው፣ ኮንቱሩን ሳልነካው እዚህ ጋር እንዲያልኩ እንተናለው። እንደዚህ ታፕ ታፕ እናደርጋለን። ከዛ ይሄንን ከጨረስ በኋላ ወደሚቀጥለው እንሄዳለን ማለት ነው። አሁንም ይሄንን ተመሳሳይ ቀስ ብለን ወደዚህ ሳንመጣ ቅድም ስለነካዋተኝ ነው። ይሄንን እንደዚህ ከዛ ተመልከቱ እዚህ ጋር እንመጣለን። በመጨረሻ እንተናለን። ከዛ ችኛለችን እንከታለን ማለት ነው። የተቻለ አቅም አይናችን አካባቢ እንመጣና አሁንም መልሰን እዚህ ጋር በደንብ አድርገን እንቦርሸዋለን። ይሄንን አሁን የሚቀጥለው ምንድን ነው? ኮንሲላው ማለት ነው። ኮንሲላውን ከጨረስን በኋላ የሚቀጥለው ምንድን ነው? ኮንቱር። ይቅርታ ኮንሲላር። ይህንን ከጨረስን በኋላ ወደ ኮንቱር እንሄዳለን። ላይ ኮንቱር ስንሰራ ሁለት አይነት ብሩሽ ነው የምጠቀመው። በመጀመሪያ ኮንቱሩን ስሰራ ይሄኛውን ብሩሽ እዚህ ጋር ነው የምጠቀመው፣ ምክንያቱም አፍንጫዬ ላይ ያለውን እንትን እንዲቀንስልኝ ማለት ነው። ከዛ ይሄኛውንም እንደዚህ ጠቀመዋል። ይቅርታ ፊቴን ወደዚህ አዙሬ ነው የምሰራላቸው። ይሄኛውንም እንደዚህ ሰራውና ይሄኛውንም እንደዚህ ነው። ይሄንንም እንደዚህ ቀባውና ከዛ በኋላ ግን እነዚህ ነው የሚሰራቸው ባንገ ላይ ያሉ ማለት ጉንጮች ላይ ያሉትን እነዚህን እሰራቸዋለሁ ማለት ነው። በደንብ ጫን ብዬ ነው የምሰራው። ታፕ ታፕ ነው የማደርገው። ከዛ እንዲያልኩኝ ነው የሚሄደው። በነገራችን ላይ እንደዚህ ነው እዚህ ጋራ ነው መስታወቱ ያለውና ለዛ ነውና ከፈለገንም እንደዚህ ማድረግ እንችላለን፣ እንደዚህ ማድረግ እንችላለን። ከዛ ወደ ይሄኛውን ደግሞ እንመጣለን። ከዛ በኋላ እንደዚህ ሰራው ነው ማለት ነው። ይሄኛውን እንዲህ ያደረኩኝ እሰራው ነው። ከዛ እዚህ ላይ ያለውን ኮንቱርም ደግሞ ይሄንንም ደግሞ በስነ ስርዓቱ እንደዚህ ዲም አደርገዋለሁ። ፋውንዴሽኑን ከጨረስኩ በኋላ በጣም በትንሹ እዚህ ጋር ኮንሲለር አደርግበታለሁ። በነገራችን ላይ ቦታው የተመቸኝ አይመስለኝም፣ ምክንያቱም ትንሽ ከለሩን እያዛባብኝ ነው ያለው እና ይሄንን የማደርግበት ምክንያት አፍንጫዬ ትንሽ ምን እንዲሆን ነው ቅርጽ እንዲያወጣ ነው። ከዛ በኋላ ትንሽ ደርግበት ምክንያቱም እዚህ አካባቢ ተቀብቼዋለሁ። ከዛ ይሄንንም እንደዛው እዚህ ጋር እንዳደርግና ቅርጽ አወጣበታለሁ ማለት ነው። በዚህ በኩል ያለው ቅርጽ ሲያወጣ የመሀሉ ግን ይቀራል። ይሄኛው ደግሞ የመሀሉን ኮንሲለር ከቀባው በኋላ አወጣለሁ ማለት ነው። ቀስ ወደታች ትንሽ ለመውሰድ እሞክራለሁ። እዚህ ጋር ያለውን ነው ማድረግ የምችለው። ከዛ ፓውደር እንጠቀማለን። ስቲክ ፓውደሩን ደግሞ እንዲህ ነው ቁጭ የምናደርገው እና በብዛት ስቲክ ፓውደር እንድትጠቀሙ ነው የምነግራችሁ። ስቲክ ፓውደሩን ከትንሽ ሰከንድ በኋላ በብሩሹ
እንደዚህ ታፕ ታፕ አደርገዋለሁ ማለት ነው። በነገራችን ላይ የራሱ ብሩሽ አይደለም፣ የራሱ ብሩሽ ነበረኝ ግን ሌላ ፓውደር ስለጨመርኩበትኝ ከዛ በኋላ ይሄን እንደዚህ አደርገዋለሁ። ይሄን እንደዚህ አደርገውና ሴቲንግ ፓውደሩን በደንብ እንዲያመራና ትንሽ ዛሬ የሚቀባው ሜካፕ ያንግ እንዲያደርገኝ ነው የምፈልገው። ከዛ ይሄን ወደዚህ አመጣዋለሁ። እንደዚህ አብሬ እንደዚህ አደርገዋለሁ ማለት ነው። ሴት ፓውደሩን አድርጌ ከጨረስኩ በኋላ አንድ ጊዜ ስፕሬይ አደርጋለሁ ማለት ነው። ሊቻተን ወይም ሻዶ ከመቀባቴ በፊት በድጋሚ እንደዚህ አይነት ሴት ፓውደሮችን እዚህ ጋር እጠቀማለሁ ማለት ነው። ሞር እንዲያምርና ቆንጆ እንዲሆን ማለት ነው የምጠቀመው። ሁሉ ጊዜ ፒግመንት ያደርገዋል ማለት ነው። ፒግመንት ያደርገዋል፣ አይናችንንም ያሳምርልናል። እዚህ አካባቢ ላይ ትንሽ በዛ አረግበታለሁ ምክንያቱም ቅርጽ እንዲያወጣ ማለት ነው። ይሄንም እንደዚህ ፊቴን ሜካፕ ከጨረስኩ በኋላ የአይኔ ልቻት ዛሬ ለየት የሚያደርገው ኒውድ ነው የሚቀባው። በጣም ወደው ከለር ነው። ወደዚህ ነው እየሳብኩኝ የምወስደው። ብሌንድ አደርገዋለሁ እዚህ አካባቢ መጣና በተመሳሳይ ሁኔታ ይህንንም በተመሳሳይ ሁኔታ እሰራዋለሁ። እንዳልኳችሁ እስበዋለሁ ወደዚህ ብሌንድ አደርገዋለሁ። ልክ የቀኝን እንዳደረኩትኝ መጣና የደረኩ ብሌንድ አደርገዋለሁ ማለት ነው። ሰርች ከጨረስኩኝ በኋላ በሁለቱም ጎን ተመሳሳይ ብሌንድ አደርገዋለሁ ማለት ነው። በመጨረሻ ግን የማደርገው የከለሪን አይነት ተመሳሳይ የሆነውን በጣም የምወደው በጣም ነው የሚያምረው። ይህ ደግሞ ሄልዌል ነው። በጣም ሳይለንት የሆነ ከለር ነው ማለት ነው። የማሳያችሁ በጣም ነው የማደርገው። ይሄ የሚያምረው ግን ብዙን ጊዜ እነግራችኋለሁ፣ ፊታችሁን በእንደዚህ አይነት ሜካፕ በምትቀቡበት ሰዓት እንደዚህ አይነት አይንሻዶችን በምትቀቡበት ሰዓት የምትጠቀሟቸው ተለቅ ያሉና በዛ ብሉመን የሆኑ የአይን ቅንድቦችን ትጠቀማላችሁ። ቀጠን አድርጋችሁ በትንሹ አይነት ታላችሁ ማለት ነው። በጣም የሚያምረው እንደዚህ ቀጠን አድርጋችሁ ካረጋችሁ በኋላ ከስር ያለውን አይን ላይ ነው ትሰሩታላችሁ ማለት ነው። አይናችሁን ጠቆር ባለኩ ትሰሩታላችሁ ማለት ነው። በጣም ስለሚያምር ቅንድብ ትለጥፉበታላችሁ። እንደዚህ ቅንድባችንን እንደዚህ ከለጠፍን ቅንድባችንን ካስተካከልን በኋላ አይኔ ይሄንን እንደዚህ ካስተካከልን በኋላ እንደሚያምር ቤቱ እንግዲህ ባችንን ከጨረስን በኋላ ሁል ጊዜ ልንረሳው የማይገባ ምንድነው? ኦ ማይ ጋድ ስፕሬይ። አሁንም ስፕሬይ ብናደርግበት ሞር ያምራል። በመቀጠልም ልክ የአይናችንን አይነት
ፀጉሬን ፈጽቼዋለሁ። እንግዲህ እንደሚታወቀው ሜካፔን በዚህ መልኩ ሰርቼዋለሁ። ጋንስ ኖርማል የሆነ ሜካፕ ነው። በጣም ቆንጆ ሜካፕ ነው የሰራሁት። ሜካፕ ነው ማለት እንዴት እንደሚያምር በጣም ያንግ ነው የሚያስመስላችሁ። በነገራችን ላይ እዚህ ላይ ልገልጽላችሁ የምፈልገው ምንድነው አንድ ነገር አለ። ብዙ ጊዜ ሊቻተር ወይም ደግሞ ሻዶ በምንቀባበት ሰዓት በጣም ቀለል ያሉ ሻዶዎች ከሆኑ ረዘምና ሞላ ያሉ ቅንድቦችን እናደርጋለን። ከዛ በተረፈ ደግሞ እነዚህ ሲምፕል የሆኑ ሊቻተሮች ሻዶች ሲሆኑ ደግሞ እዚህ አካባቢ ላይ ሼፕ እንዲኖራቸውና ሲምፕል የቀባናቸው ሻዶች ወጥተው እንዲታዩ እናደርጋለን ማለት ነው። የዛሬው ሜካፕ ይሄንን ይመስላል። በተረፈ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ወዳችኋለሁ። ባይ ቻው። ሄይ ጋይስ እንግዲህ አሁን 28 ግራድ ነው። ቅድም የሰራሁላችሁ ሜካፕ ይሄ ነው። ይሄንን ይመስላል። በጣም ነው የሚያምረው እና አሁን አፕሮል እየጠጣሁኝ ነው። ቺፕስ ሃቭ አ ናይስ ዊኬንድ ይሆንላችሁ። ብቻ በኋላ እንዳትጠይቁኝና ምን አይነት ልብስ ነው የለበስኩት እንዳትሉኝ የለበስኩት ልብስ አጭር ቀሚስ ነው የለበስኩትኝ። አፕሮል እየጠጣሁኝ ነው። ሃቭ አ ናይስ ዊኬንድ። አሪፍ ሳምንት ይሆንላችሁ። እንግዲህ ይህን ይመስላል።